እኛ እኮ እንደንተኛ እኮ ዳኛው እኮ ተባብሮናል። ዳኛው ተባበረን። በቃ ጅል የሆነ ኢምቦሎ የሚሉት ተጫዋች በቀይ እንዲወጣ አደረገልን አይደለ? ታዲያ ሊተባበረን ያልቻለው ማን ነው? አርጀንቲና የምትባል ቡድን ነች። ገብቷል አይደለ? ለዚያው ተጨማሪ 30 ደቂቃ አንተ አሸነፈ ለምትወጣው እርግጠኛ እንደሆንኩ ጫወታውን ተጨማሪ 30 ደቂቃ ቁጭ ብዬ ላይ ነው ኳስ አርጀንቲና ተመልከት። ነጋ እያየሁት ብርሃን ወጣ እያየሁት ወይኔ እናንተ ነጋብኝ ላይ እንዴት ነው ተጨማሪ ደቂቃ ጫወታ የምታስኬዱት? በቀይ ተጫዋች ወጣላችሁ። አንድ አርጀንቲናዎች አታሸንፉትም። ዳኛው የተባበረንን ጫወታ እንድንተኛ፣ አርጀንቲና ግን ሊተባበረን አልቻለም። ማንዬ ኧረ እንዴት ነው የሚያበሽቀው? ለማንኛውም አንድ እኮል ይሄው ወደ ተጨማሪ ደቂቃ ተሸጋግሯል። ይሄ ጫወታ ግን ነውር ነው። አርጀንቲኖች በጣም ነው የታዘብኳቸው። በቃ ማሸነፍ ነበረባችሁ በ90 ደቂቃ። እንዴ ሜሲ ምን አይነት ኳስ ሻት ያንቋስ። ለማንኛውም ይሁንና እንጨርሷለን። ግን ትዝብት ነው ጥሩ። አረ አርጀንቲኖች አበዙት። አሁንስ በጣም ነው ያበዙት። አንጠልጣይ ልብ አንጠልጣይ የሆነ ተከታታይ ድራማ እኮ የሚሰሩ እኮ ነው የሚመስሉት። እንዴ እነሱ በተጫወቱ ቁጥር ወይ ተጨማሪ ደቂቃ ላይ ነው ጎል የሚያገቡት ወይ ደግሞ በተሰጠ 30 ደቂቃ ጭማሪ ላይ ነው ጎል እያገቡ የሚያሸንፉት። ግራ ግብት እኮ ነው የሚል ማንዬ። ይኸው ዛሬም እንደተለመደው እንግዲህ ልባችንን አንጠልጥለው ወደቁ፣ ተነሱ፣ ፈረጡ እያለን 130 ደቂቃ አይተናቸው ይኸው አልቫሬዝ ምን አይነት ጎል ነው ያገባው? እንዴት አባቱ ነው የሚያምረው ጎሉ ማንዬ! እንዴት አባቱ ነው የሚያምረው ሁሊያን አልቫሬዝ ማንዬ! ቀረቀረው ከ16-50 ውጪ ነው። ምን ለማንኛውም የዛሬው ሰበር መረጃ ምን መሰላችሁ? ሜሲ ሳያገባ አርጀንቲና አሸንፋ ወጣለች። በቃ አርጀንቲና እንዴትም ብላ ተማሙታ አሸንፋለች። ስዊዘርላንድ ግን ያሳየችው ተጋድሎ ይለያል ነው ማለት። በቃ ያው ቀናችንን ምሽታችንን ማበላሹብን። 30 ደቂቃውን ተጨማሪ እንኳን ብትተውል ምን ነበር አርጀንቲናዎች? ፕሊዝ። ለማንኛውም ጀማው አርጀንቲና ከእንግሊዝ ፍስፍስ እናያለን ማለት ነው። ይመቻችሁ ጀማው። እንተኛ ወይስ እንቀጥለው ቀኑ? አሁን 1 ሰዓት ሆነ። አይን እያየ ይህን ቪዲዮ ተቀርጽና ልተኛ ወይስ ተነስቼ በዚሁ ልቀጥለው ቀኑ እያልኩ እኮ ግራ ግብት ብሎኝ እኮ። አርጀንቲና እንደምታሸንፍ እርግጠኛ የሆነችበትን ጨዋታ 30 ደቂቃ አስጨምራ አገር ጥታን ይኸው አነጋችብን። ወፎች ሳይሆን አሁን እየተንጫጩ ያሉት የሰፈር ልጆች ወጥተው ነው እየተንጫጩ ያሉት። እንተኛ ወይስ በዚሁ እንቀጥለው ነው የኔ ሀሳብ። እስቲ ሀሳባችሁን አካፉኝ። ይህን ቪዲዮ ስንት ሰዓት ነው ያያችሁት? እኔ ጋር 1 ሰዓት ሆኗል። እርሶ ጋርስ ደስተኛ ነው በዚህ ላይ ፍቅር? በአሜሪካ ዓለም ዋንጫ ግን ደስተኛ ነው እርሶ? ሀሳቡትን ያካፍሉ። አመሰግናለሁ። ደህና ደር። አረ ፊፋ ግን እያበዛው ነው በጣም እንዴ። ዛሬ ደግሞ ለስዊዘርላንድ ቀይ አልሰጠም። ምንድነው? ባለፈው ኮሎምቢያ ማለፍ እየነበረባት ስዊዘርላንድ አለፈች። ለአርጀንቲና የምትከብዳት ኮሎምቢያ ነበረች። አንድ ቲም ደህና ቲም ሳታገኝ አርጀንቲና ይኸው 4 ውስጥ ገባች። ምንድነው? ዛሬ ለስዊዘርላንዶች ቀይ አልሰጠም። ገባና ተወጣዋለህ። ምን አይነት ጎል ነው አልቫሬዝ ያገባው? ደብሊ ሜሲ ጥሩ ስላልነበረ ነው የሁሉ ኤክስትራ ራሱ የገቡት ማለት ነው። ሜሲ ዛሬ ጥሩ አልነበረችም። እንደዛም ሆና ግን 1 አሲስት አድርጋለች፣ አሰበሳለች። አሲስት 4 ውስጥ ወስዳ ስንቀር 3-1። ምን አይነት ይሄው እንቅልፍን አትስ ከ10 ሰዓት ምናምን ለሊት ተነስተ አታፍርበትም? በእንቅልፍን አጣው ብላ አትናደድም? ምን አይነት ከእንግሊዝ ደርሷታል። ሁለተኛ ፌቨራይት ቲም ያው እንግሊዝ ናት። እንግሊዝ አርጀንቲና ካልበላችሁ እንግሊዝ እንድትበላው ነው የምፈልገው። ከአርጀንቲና ከእንግሊዝ ጸዴ ጨዋታ እናያለን። ደብረ አርጀንቲና ቋጣሪ ገብተህ ተኛ። ለነገሩ መች ተነሳ። ቫሞስ አርጀንቲና እንግዲህ ወደ ሰሚ ፋይናል መቀላቀሏ ተረጋግጧል። ይሄ ቪዲዮ ኮፒ ሊንክ 10,000 ያስፈልገዋል። ያራዳ ልጆች አይነገራችሁም ማለት ነው። የዚህ ጨዋታ ትልቁ መነጋገሪያ ነጥብ የእምቡሎ ቀይ ይመስለኛል። ልጁ እንደዚህ ነዳይቭ ምን ሆኖ ነው ቢጫ ያለበት? ዳኛውም ከፍቶበታል ብዬ አስባለሁ። እስቲ ስለዚህ ጉዳይ ሐሳባችሁን ኮሜንት ላይ። ለመጀመሪያ ጊዜ ይመስለኛል ፊፋ ራንክ ያደረጋቸው ቶፕ 4 ክለቦች 4 ውስጥ ሲቀመጡ ፍራንስ 1ኛ፣ ስፔን 2ኛ፣ አርጀንቲና 3ኛ፣ እንግሊዝ 4ኛ ናቸው በአዲሱ ራንኪንግ። 4ቱም ተቀላቅለዋል ሰሚ ፋይናሉን። የሚገርም ሰሚ ፋይናል ልናይ ነው። አርጀንቲና ከእንግሊዝ በሌለ፣ ስፔን ከፍራንስ የሚገርም ጨዋታ ነው። እነዚህን ጨዋታዎች ደግሞ ስትሪም ልናረግ ነው። እስቲ ኮፒ ሊንክ አድርጉ እስቲ ብሎላችሁ ነው። እነዚህን ጨዋታዎች ሳምሪ መስፍናለች፣ ዮናታን የድንግልች፣ አብዩኤል ናሆሜትን ጨምሮ ሰብሰብ ብለን ማክሰኞና ሮብ እነዚህን ጨዋታዎች ስትሪም እናረጋለን። አንድ ሰው እንዳይቀር፣ አንድ ሰው እናደማመቋለን።
ይሄ እምቦሎ የሚባል ደደብ ማን ነው? ምን አይነት ጉድ ስዊዘርላንድ እንደሰራት ተመልከትልኝ። ፈርስት ሃፍ ልክ እንደተጀመረ አርጀንቲና ታገባለች። ከዛ ኋላ ሰከንድ ሃፍ ላይ ፔሬዴዝ ላይ ያበደ ፋውል ይሰራበትና ቢጫ ያገኛል። ከዛ ላይ ራሱ እልህ ተያይዟል ከፔሬዴዝ ጋር። ፔሬዴዝ ላይ ደግሞ ሚገርም ሲሙሌሽን ማለት ነው። እኔ እንደዚህ አይነት ግልጽ የሆነ የማጭበርበር ሙከራ ይቻላል እያያችሁ። ከዛ ኋላ ቢጫ ያሰጠዋል ፔሬዴዝ። ከዛ ቪአር ይጠራና ያሳዩታል። ከዛ ለማጭበርበር ሞከርክ፣ ሌላ ቢጫ ቀይ ማለት ነው። እያለቀሰች ትወጣለች ማለት ነው። ስዊዘርላንድ ሰከንድ ሃፍ እኮ ብርጥ ነበሩ። አንድ ኩል ካደረጉት በኋላ አስበላቸው። ስትከላከሉ አሁን በቃ ጎዶሎ ናችሁ። ስታጠቁ ግን ችግር የለም፣ እኩል ናችሁ ስታጠቁ ማለት ሜሲ ስለማይከላከል ስታጠቁ 10-10 ናችሁ፣ ስትከላከሉ ግን 10-11 ስለሆናችሁ ማለት ወጥሩ ነው የምልህ ማለት ሰከንድ ሃፍ እኮ። እኔ ግን ምን እሺ ነው አርጀንቲና ቆያሽ አሁን የአፍሪካ ቡድኖች እንደዛ ሲፈትኗት አርጀንቲና ጥሩ ስላልነበረች ነው ስትል ማለት ስዊዘርላንድ ከግብፅና ከኬፕ ቨርዴ አትሻል ወይስ ጥቁሮች ነው የሚከብዳቸው? አርጀንቲናዎች ስለሆኑ ማለት ጥቁር ሙሉ ቲሙ ጥቁር ከሆነ ከባድ ነው። ስዊዘርላንድ አንድ ሁለት ሰው ነው ያላት። ተረዳኝ አይደል? አሁን በቃ ጌሙ አንድ እኩል ካለቀ አስበው 30 ደቂቃ ሙሉ በ10 ተጫዋች ስትቀጠቀጥ ማለት ኳሱን ከያዛችሁ ግን እኩል ናችሁ። ስለዚህ ኳሱን ያዙት አባቴ። አርጀንቲና ኤክስትራ ታይም ላይ 2 ጎል አግብታ 3-1 አሸንፋ ሰሚፋይናል ገብታለች ማለት ነው። አንዳንድ የእግር ኳስ ላይ እድል ያስፈልጋል ማለት ያው ኬፕ ቨርዴ ጋር የሆነ የሚገርም ጨዋታ ምናምን ነገር አይተን ምናምን አርጀንቲና አሪፍ አልነበረችም ምናምን ግን ስቲል ተሳካ ተባለ። ከዛ ኋላ ግብፅ ምናምን ነገር አስጨንቃ ተዘረፈች ግብፅ ተባለ አይደለ? ከዛ ኋላ ደግሞ ስዊዘርላንድ ደግሞ በራሷ እጅ ማለት ሰከንድ ሃፍ ምርጥ የነበረችው ቀይ ወጣባት። ከዛ ኤክስትራ ታይም ነው ሁለቱን ያገቡት ማለት ነው። ሜሲ ልክ እንደተጀመረ ማለት ነው። እሺ እኔ ብቻ አይደለም አዝሏቸው እየሄደ ነው ምናምን ነገር እየተባለ እናንተ እየተፎገራችሁ ነው ብሎ ለመካሊስተር አሲስት በማድረግ ጀመረ ጌሙን። ገባ አይደለ? ከዛ ኋላ ሰከንድ ሃፍ የስዊዘርላንድ ነበረ። እምቦሎ የሚባለው ሰው የሙድ እስኪይዝባቸው ድረስ ማለት ነው። አርጀንቲና በፋራም ባራዳም እዚህ ጋር ከች ብላለች። ሰሚፋይናል እንግሊዝ ከዛ ፈረንሳይ። እመነኝ ነው የምልህ እመነኝ ለአርጀንቲና ካላለላት በስተቀር ከአራቱ ቡድኖች ስኳዷ ማይመጥነው አርጀንቲና ናት። ሜሲ ስላላት ነው እንጂ ማን ሜሲ አለ እድል አለ ምናምን ገባ አይደል? አሁን ፊፋ ምናምን ነገር እንዳትሉ ማለት ነው። ይሄ ሰውዬ እምቦሎን ነው የከፈለው ፊፋ ገባ አይደል? ዳኛውን አለ እምቦሎን ከፍሎታል ነው። እንዴት እንደዚህ አይነት ዳይቭ አድርገህ ስዊዘርላንድ ሰከንድ ሃፍ እኮ ምርጥ ሆና ነበር ነው። ምንም ማድረግ አይቻልም ግን እኔ በምንም ተአምር እኔ ማጂክ ካልሆነ በስተቀር እንግሊዝንም ፈረንሳይንም እንደዚህ አታልፍ በእርግጠኝነት ነው የምልህ። በቃ ኦቨርሬትድ የሆነ ስኳድ ሜሲ በ39 ዓመቱ እነዚህን ወጣቶች አዝሏቸው ነው እየሄደ ያለው። አስበው እስቲ። ታና አርጀንቲና ግን ሁሌ አይደብርም? ስለ ሁሌ እንደዚህ ምናምን እያልካልቅስ እኔ ለሁለተኛ ዙር ጎቴ ሀገሩን ይዞ እየሄደ ነው ብለህ ዲፍረንስ አየህ አንተ። ፊፋ እያለቀስክ ነው ዛሬ። ጎቱ ግን ከሁለተኛው ዋንጫው ጫን እንመለስም። ወይኔ አልቫሬዝ ምንድነው ያገባኸው? አንተ ባለጌ አጣ እዲስ ብር የሚያደርገው ለአንተ ስዊዘርላንድ ቀሽን ያሉት እንደዛ ተከላክሎ ማለት ዋጋ የለውም መከላከላችሁ ምናምን አይላችሁ። በቃ አቁሙ ነው ያላችሁ። ከዛ ሶስተኛውን ማርቲኔዝ ደገመ። አበቃ ገባ አይደል? የኔ ጎት ደግሞ ጎል አላገባም። ለ10ኛ ተከታታይ ዓለም ዋንጫ ልትችል አሲስት ያደርጋል። ገባ ዝም የሆነ ነገር አስተዋጽኦ ሳያደርግም አይወጣም። ይሄ ነው ዲፈረንስ ነው። ጎት ስትሆን የሆነ ነገር አለ ማለት ነው። ይቻላል፣ እንገሰግሳለን ነው ማለት። እያየነው ነጋ